አለው አበባ ደግሞ አለው አበባ ጎጃሚው ሲገባ እያል መጠናል። ዛሬ ደግሞ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንደምን አላችሁ? ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ እንግዲህ አበረታቱኝ እላለሁ። ዛሬ ደግሞ ቆንጆ ሰርግ ይዤላችሁ መጥቻለሁኝ። እንግዲህ እስኪ እኔ ነኝ ጎጃሜ ያላችሁ እስኪ እንያችሁ በሚል ዛሬ ቆንጆ ሰርግ እንግዲህ ይዤላችሁ መጥቼ ለእናንተ ጀባ ብያለሁ። እንግዲህ እንደምታውቁት ሙዚቃው ቀንጨብ አድርጌ ከመግቢያው ጋር ይዤላችሁ መጥቻለሁ። ግን የተከለከለ ስለሆነ እንደምታውቁት ሕግና ደንቡን ደግሞ ማወቅ ስላለብንና ግዴታ እዚህ ጋር የምንሰራውን ማክበር ስላለብን ሙዚቃውን እንግዲህ አጥፍቻለሁ ማለት ነው። በሙዚቃው ቢሆን እንዴት ነበር የሚያምረው። ላኪን እንግዲህ ከአቅማችን በላይ ስለሆነ እንድናጠፋ ተገደናል፣ በዩቲዩብ ምክንያት ማለት ነው። እንግዲህ ቆንጆ ሰርግ ነው። በቃ እኔ ምን ብዬ ልበላችሁ፣ እንዴት ላሰማችሁ። የሙዚቃውን ነገር ልነግራችሁ አልችልም። ግን እዚህ ጋር ጭፈራቸውን ግን ስናይ እንደው እኔ እንጃ ትክክለኛ ጎጃሚዎችም አይመስሉኝም። እንዴ እንደዚህ አይደለም። የጎጃም አጨፋፈር ምታ በለው ነው እንግዲህ በደንብ ነው የሚመታው። ጎጃም እንዴ! ግን እዚህ ጋር ያው እንደምታዩት አላቅም እንዴት ብዬ እንደምገልጽላችሁ ማለት ነው። ለማንኛውም በቃ ዘና ብዬበታለሁ፣ ደስ ብሎኛል። እንግዲህ ውድ የሀገሬ ልጆች ይመቻችሁ እያልኩኝ እስከ መጨረሻው ድረስ እንግዲህ ቪዲዮውን እያየን አብረን የምንቆይ ይሆናል ማለት ነው። በጣም 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 ሰርጉ ያምራል። ግን ውዝዋዜያቸው ግን ጎጃም ብለው የጎጃም ሙዚቃ ተከፍቶ በዚህ መልኩ ማሳየታቸው ውዝዋዜን እኔ ያዝናለሁ በጣም። ለምን አንዷ ስለሆንኩኝ ማለት ነው። አንዷ ስለሆንኩኝ እንዲህ ነው እንዴ ምታ። እንግዲህ በቃ አልታየም እኮ ትከሻ በጣም አልታየም። እኔ በጣም የገረመኝ ማለት ነው። ቢሆንም ደህና ነው፣ ምንም አይልም። እንግዲህ ሰው የሚችለውን ያህል ነው እንግዲህ የሚንቀሳቀሰውና ግን ዋና ትክክለኛ ጎጃሚዎች ግን ይህ አይደለም፣ ምታቸው አልታዩም ገና። ላኪን ቀስቀስ እያልኩ ደግሞ ዋናዎችንም እማመጣላችሁ ይሆናል ማለት ነው። ላኪን ይሄ የጎጃም ሰርግ ነው። አዎ የጎጃም ሰርግ ነው። አመታታቸው ምናምን አለባበሳቸው ምናምን ደስ ይላል። ግን ሰው እንግዲህ ከልምዱ ከሌለበት ምንም ሊያደርገው አይችልም ማለት ነው። ያው እንግዲህ መጀመሪያ ላይ የማይችል ከሆነ ምንም ከየትም ሊያመጣው አይችልም። ወዲያም ቢል ወዲህም ቢል ማለት ነው። እና ብቻ እንዴት ነው እኔ ዘና ብዬበታለሁኝ፣ እናንተም ዘና በሉበት እላለሁ። ዛሬ ቆንጆ የጎጃም ሰርግ እንግዲህ ተዝናንቼበታለሁ። ይዤላችሁ የመጣሁት እንግዲህ ቆንጆ የጎጃም ሰርግ ነበረ። እንግዲህ ውድ ተመልካቾቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጊዜም እንደምለው ሁልጊዜ ከጎን የሆናችሁ እንድታበረታቱኝ በትትና እጠይቃለሁኝ። እንግዲህ ቆንጆ ሰርጎችን እንዲሁም የቤት ሽያጮችን እንዲሁም ደግሞ መዝናኛዎችን፣ የጸጉር ስራዎችን እያስኩላችሁ እንድመጣ ላይክ ሼር እንዳትረሱ እያልኩኝ የዛሬውን ዝግጅቴን እዚህ ጋር ቋጫለሁ። ደህና ሆኑልኝ ባይ